አሰራሩ በጣም ቀላል ነው በጣም ኢዚ ነው ማናችሁም ከዚህ በፊት ቀለም ላይ የተሰማራችሁ ሰዎች ልትሰሩት ትችላላችሁ ይሄውና እንግዲህ አሰራራችሁ ኤክስ ኤክስ ነው የሚሆነው አንዴ ከነከራችሁ በኋላ አንድ እንደዚህ ያረጋችሁ ነው የምትቀቡት ዋናው እዚህ ቀለም ላይ ትኩረት የምታደርጉት ነገር እዚህ ላይ ጨሌዎች አሉ የቀለሙ አይነት ላይ በብል ፐርል የሚባል ፐርል ማለት በእንግሊዘኛ ኦሬዲ ጨሌ ማለት ነው እነዚህ ጨሌዎቹ ነው ቦታ የምታስይዟቸውና ቦታ በምታስይዙበት ሰዓት ሁሉንም እኩልና ተመሳሳይ ያደርጋችሁ ነው ቦታ ማስያዝ ያለባችሁ ካለበለዚያ ፋይናል ላይ በምትሰሩበት ሰዓት ላይ በጣም ሰፊ ልዩነት ያለው ቴክስቸር ይሰጣችኋል አንድ ቦታ ትልቅ አንድ ቦታ ትንሽ አንድ ቦታ ደቃቅ አንድ ቦታ ደግሞ ምንም ላይ ኖረው ይችላል ስለዚህ አቀባባችሁን ተመሳሳይ ነው የምታደርጉት ይሄንን ስራ ስትሰሩ ብቻ ለብቻ አንድ ሰው የጀመረውን ግድግዳ ራሱ ሞር ቢጨርስ የተሻለ ነው ለምን አቀባባችሁ ድንገት አንድ አይነት ላይ ሆን ይችላል እና ደግሞ ይሄ ቀለም ውሃ ገብቶበት ስትሰሩትና ውሃ ሳታስገቡ እንደዚህ በንጹህ ስትሰሩት አንድ አይነት ቴክስቸር አይሰጣችሁም ምን ያውን እዚህ ጋር እየሰራሁት ያለው ውሃ ሳይገባበት ነው ያልበጠበጥኩት ደግሞ አዲስ ስለሆነ ነው ስለዚህ እንደዚህ ኤክስ ኤክስ ያደረጋችሁ ተቀቡታላችሁ ይሄ ስራ የሚያልቀው በሁለት ስቴፕ ነው አሁን የመጀመሪያውን ስቴፕ ነው ያሳየዋችሁ ያለውትኝ እንግዲህ እንደዚህ እኩል አድርጋችሁ አመሳስላችሁ ተቀቡታላችሁ ጨሌዎቹ ወይንም ደግሞ ፐርሎቹ እኩል አንድ ቦታ ላይ ሳይበዙ አንድ ቦታ ላይ ሳያንሱ እኩል አድርጋችሁ መቀመጥ አለባቸው ስለዚህ አሁን ኔክስት የማሳያችሁ ደግሞ ትንሽ አየር ከሳበ በኋላ ትንሽ ከደረቀ በኋላ የመጨረሻ ፋይናል ዲዛይኑን የማወጣው ይሆናል ማለት ነው አሁን ይሄ የምታዩት የፋብሪካው ከለር ነው ለአቀባቡ እንዳልኳችሁ በጣም ኢዚ ነው በጣም ቀላል ነው ያን ያክል የሚከብድ አይደለም በነገራችን ላይ አሁን የሚከብድ ቀለም እያሳየዋችሁ አይደለም ከዚህ በኋላ በሌሎች ቪዲዮዎች ላይ ትንሽ ከበድ የሚሉ የተወሳሰቡ ቀለሞችን የማሳያችሁ ይሆናል ግን አሁን ከቀላሉ ልጀምር ብዬ ነው ይሄንን ቀለም በብዛት ኢትዮጵያ ላይ ያላችሁ ቀለም ቀቢዎች ታቁታላችሁ ማለት ማጋነን አይሆንብኝም በጣም ብዙ ሰው ያውቀዋል ነገር ግን በጣም ትንሽ ሰዎች ናቸው ሙያቸውን ሼር የሚያደርጉት እንደውም እኔ ቲክቶክ ላይ አላየሁም ሙያቸውን ሼር የሚያደርጉ ወይንም ደግሞ በተለያየ የኢትዮጵያ ክፍል ላይ ለሚኖሩ ሰዎች ለሚኖሩ ወጣቶች ወንዶችም ሴቶችም ሙያቸውን ሼር የሚያደርጉ ሰዎች አጋጥመውኝ ያውቁ ግን ይሄ ቀለም ኦሬዲ ኢትዮጵያ ውስጥ ተለምዷል በጣም ተለምዷል ከ7 አመት በላይ ቆይቷል ይሄ ቀለም ኢትዮጵያ ውስጥ ከገባ እኛ ይሄንን ቀለም ለብዙ ቦታ እየተጠቀምንበት እንገኛለን ሳሎን ላይ ኮሊደር ላይ ካፌዎች ውስጥ ፀጉር ቤት ውስጥ ለማንኛውም ሌክዠሪ ሉክ እንዲኖር ለምትፈልጉት ቦታ ልትጠቀሙት የምትችሉት የቀለም አይነት ነው ስለዚህ ይሄን ቀለም ተጠቀሙትላችኋለሁ ባለሙያዎችን የሆናችሁ ደግሞ በጣም ቀላል ነው ይሄንን ቀለም መስራት ያን ያክል የሚከብድ ነገር አይደለም ይሄ ቪዲዮ ደግሞ የተወሰነ እርዳታ ያደርግላችኋል እናንተ ደግሞ የራሳችሁን ጥረት ስትጨምሩበትና በራሳችሁ ሾሩም ላይ በራሳችሁ ትሬኒንግ ኤሪያ ላይ ደግሞ ሞር ትሬኒንግ ስታደርጉት ስለ ቀለሙ ባህሪና ስለ ቀለሙ ጸባይ ይገባችኋል ማለት ነው ሞር በመጀመሪያ በድፍረት የሰው ቤት ከመንካታችሁ በፊት በራሳችሁ ለመስራት ሞክሩ ከዛ ስለ ቀለሙ ጸባይ በደንብ ሲገባችሁ በስነ ስርዓት ቀለሙን ስትረዱት ሞር እንዴት መስራት እንዳለባችሁና እንዴት መስራት እንደሌለባችሁ ትረዱታላችሁ ማለት ነው ስለዚህ ይሄንን የቀለም አይነት መስራት ትችላላችሁ በጣም ቀላል ስራ ነው ይሄንን ስራ ስትሰሩ ሁለት ብሩሽ ያስፈልጋቸዋል ኦሬዲ እኔ ሳምፕል ላይ ስለሆነ ብቻ ነው አንድ ብሩሽ ያስኩት አንድ አባ መቀቢያ ተጠቀማላችሁ ሁለተኛ ደግሞ ዲዛይን ማውጫ አሁን ይሄ እንደዚህ ተቀብቶ አይቀርም እንደዚህ ብትተውት መብታችሁ ነው በቃ የራሳችሁ ክሬቲቪቲ የራሳችሁ ፈጠራ ነው ነገር ግን ይሄ ፋይናል ስራ ይቀርባል ስለዚህ አሁን የዚህ ፋይናል ስራ የምንሰራው በደረቅ ብሩሽ እንደዚህ አንድ ወደ ታች አንድ ደግሞ ወደ ላይ ከዛ ከጎኑም ትሄዱ